ጻድቁ ተወልዶ ያደገው ፀሐይ በምትባል የቀድሞ የግብጽ ክፍለ ሀገር ሲሆን ወላጆቹ ሊስጣና ቃልሞና ይባላሉ። እነሱ መልካም ክርስቲያን ነበሩና ገና በልጅነት ይህንኑ አጥብቀው አስተምረውታል። ቅዱስ ሀሊያን ጾምን ጸሎትን ብቻ አይደለም በስጋዊ ሙያውም የተመሰገነ አንጥረኛ ነበር። በወዙ በላቡ ሰርቶ ያገኘው ሀብት ነበረው። በተለይ ወርቅና ብር እየሰራ ይተዳደር፣ ከገቢውም ነዳያን ያስብ ነበር። እንዲህ ባለ ግብር ሳለ አንድ ቀን ፈተና መጣበት። አንዲት አረባዊ ሴት መጥታ የጆሮ ጌጥ እንዲሰራለት ተጠይቀውና እርሱም ከወርቅ ይሰራላታል። የጆሮ ጌጡን ከሰጣት በኋላ ግን ዋጋውን አልሰጥም ትለዋለች። እርሱም ምን ነው እቴ የደከምኩበትን ለምን አትከፍይኝም ሲላት ገላዋን አጋልጣ ሴትነቴን ልስጥ ብላ ለዝሙት ጠየቀችው። ድንግሉ ሀሊያን ከአነጋገሯና ከድርጊቷ የተነሳ በጣም ደነገጠ። ከፊቷ ላይ አማትቦ ገስጿት ወደ ቤቱ ሄደ። ሙሉ ሌሊቱን ሲያዝን አደረ። ሊነጋጋ ሲል በልቡ ወሰነ፣ ይችን ዓለም ሊተዋትም ቆረጠ። በወጣት ጉልበቱ ደግሞ ያፈራውን ሀብቱ፣ ንብረቱ፣ ቤቱን፣ መሬቱን፣ ወርቁን፣ ብሩ አላሳሳውም። ነዳያን ሁሉ ወደ ቤቱ ጠርቶ ሙሉ ንብረቱን አካፈላቸው። የተረፈችው የለበሳት ልብስ ብቻ ነበረች እና ፈጽሞ ደስ እያለው ከተማውን ጥሎ ወደ በረሃ ተሰደደ። ልቦናውን የሚመረምር ጌታ ሊመራው ወዷልና ቅዱሳን ስውራንን ሰደደለት። ሶስቱም የብርሃን አክሊል ደፍተው የብርሃንን ካባ ላንቃ ለብሰው የብርሃን ዘንግ ይዘው ተገለጡለት። እየመሩን ወስደው በግራና በቀኝ ውሃ ከሚፈስባት ደኗ ላይም ደስ ከሚያታሰኝ ዱር አደረሱት። አካባቢው እንኳን ሰው እንስሳትም አልኖሩበትም። ቅዱሳን ከቦታዋ እንደገቡ በላዩዋ ላይ እንቁ ያለባት የብርሃን ዘንግ ሰጥቶት ወደ ፈጣሪ እንስገድ አሉት። ሰግዶ ቀና ሲል ግን ሶስቱም በአካባቢ ያልነበሩ ተሰውረዋልና አባ ሀሊያን ከቅዱሳኑ በመለየቱ ፈጽሞ አለቀሰ። ተጋድሎ ግን በጾምና በጸሎት በስግደትም አጠነከረ። ቅዱሱ የሚመገበው የሚለብሰውን ቅጠል ነበር። በእርሱ ዘንድ ሌሊት የሚባል አልነበረም። ምክንያቱም ያቺ ዘንግ ሲመሽ ግሩም የሆነ ብርሃን ታወጣ ነበርና መንገድ መሄድ በፈለገ ጊዜ ትመራው፣ ጎዳናውንም ታሳጥርለት ነበር። እንዲህ ባለ ግብር ለበርካታ ዓመታት ከሰው ተለይቶ ኖረ። አጋንንት በተለያየ መንገድ ፈተኑት፣ ግን አልቻሉትም። አቅም ሲያጥራቸው ወደ ከተማ ሄደው በሰዋሪያ ሽፍቶችን አናግረው ሊጎድሉት ሞከሩ። ነገር ግን ከፊት ለፊት እያዩት ሽፍቶች ሲራመዱ ቢውሉ ሊደርሱበት አልቻሉም። እግዚአብሔር በኪነ ጥበቡ መንገዱን ያረዝምባቸው ነበር። በኋላ ግን ሽፍቶች በድካምና በውሃ ጥም ሊያልቁ ሆነ። ጻድቁ ምንም እርሱን ለመግደል ቢመጡም አዘንላቸው። ባህሩን ያለ ታንኳ እየረገጠ ደረሰላቸው። ከዱር ፍሬ አብልቶ ንጹሕ ውሃም አጠጥቶ ሸኛቸው። እድሜው እየገፋ ሲሄድ አንድ ቀን እነዛ በፊት የተሰወሩ ሶስቱ ቅዱሳን እንደገና ተገለጡለት። በደስታ ሲጫወቱ አድረው ሲነጋ አባ ሀሊያን ወደ ምስራቅ ሰግዶ አረፈ። ሶስቱ ቅዱሳንም ስጋውን ገንዘው በበዓቱ ቀበሩት። ዜና ሕይወቱንም ጽፈው አስቀመጡትና እንደገና ተሰወሩ። የቅዱሳን አምላክ ለእኛም የአባቶችን በረከት ረድኤት ይላክልን፣ ከጻድቁም በረከት ያካፍለን። ይቆየን።